ደስታ ይገኛል። አላቸው በቢሊዮን የሚቆጠር በዶላር በዩሮ ግን ደስታ ናጡት። መጨረሻ ደስታ ብለው ሄዱት ምንድነው? በራሳቸው እጅ ራሳቸውን ማጥፋት። አንገታቸውን ያንቃሉ፣ በስለት ራሳቸውን ይወጋሉ፣ ኤሌክትሪክ ይጨብጣሉ፣ ባህር ውስጥ ጥልቅ ባህር ውስጥ ራሳቸውን ይከታሉ። ህይወታቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራቸው አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። የትም ቦታ ማይሰጥ ትልቅ ስጦታ መስጊድ የአላህ ቤት ስትቀመጥ የምታገኘው ሽልማት ልዩ ነበር። መጅተማ ቀውሙን ፊ በይት ሚን ቡዩቲላህ የትሉነ ኪታበላህ ወየተዳረሱነሁ በይነሁም ኢላ ነዘለት ዐለይሂሙ ሰኪና። ሰዎች ከአላህ ቤት በአንደኛው ቤት አይሰባሰቡም። ተሰባስበው ስለ አላህ ምንነት የሚማማሩ ከሆነ ስለ ቁርአን ስለ ሐዲስ የሚነጋገሩ ከሆነ ኢላ ነዘለት ዐለይሂሙ ሰኪና፣ በእነሱ ላይ ሰኪና ይወርድባቸዋል። ዛሬ ቢፈለግ የጠፋ ነገር ትልቁ ሀብት ሰኪና፣ የውስጥ እርካታ፣ መረጋጋት፣ ደስታ ርቆናል አይደል? በምን ምክንያት? ከአላህ ራቅና። ይሄ ነው ሚስጥሩ። ከአላህ ስለ ራቅን ደስታ ራቅን፣ ጠፋ። ፈረንጆች ተመልከቱ፣ ደስታ ፍለጋ ኸምር ጠጡ፣ ደስታ ፍለጋ አጡት። የዝሙት አይነት ፈጸሙ። አላህ የሚጠላውን ነገር በአጠቃላይ በአደባባይ ፈጸሙ። ምን ፍለጋ? ደስታ። ዝም ብሎ አይገኝም። በቢሊየን የሚቆጠር ብር ቢኖር ወላሂ ደስታ አይገኝም ብዬ ነው የምናገረው። ወላሂ ደስታ አይገኝም። አላቸው በቢሊየን የሚቆጠር በዶላር በዩሮ ግን ደስታ ናጡት። መጨረሻ ደስታ ብለው ሄዱት ምንድነው? በራሳቸው እጅ ራሳቸውን ማጥፋት። አንገታቸውን ያንቃሉ፣ በስለት ራሳቸውን ይወጋሉ፣ ኤሌክትሪክ ይጨብጣሉ፣ ባህር ውስጥ ጥልቅ ባህር ውስጥ ራሳቸውን ይከታሉ። ህይወታቸው ይጠፋል። አላህ ምን አለን? አላ ቢዚክሪላህ፣ አዋጅ ንቁ፣ አላህን በመውሳት ተጥመኢኑል ቁሉብ፣ ልቦናዎች ይረጋጋሉ። ደስታ የሚመጣው አላህን ስናወሳ ነው። ስለዚህ መስጊድ ውስጥ በየትኛውም አናገኘው ስጦታ መስጊድ ውስጥ አለ። እንዲህ ስትቀመጥ ዳዕዋ እያዳመጥክ ነው፣ የአላህ ሰኪና ይመጣል። ኢላ ነዘለት ዐለይሂሙ ሰኪና፣ አላህ በእነሱ ላይ ሰኪናን ያወረደባቸው ቢሆን እንጂ። ሰኪናን አላህ ያወርዳል። መረጋጋት፣ ደስታን አላህ ያመጣል። ወሐፈትሁሙል መላኢከቱ፣ መላእክቶች ይከባቸዋል። አንድ ባለስልጣን ሊከብህ ነው፣ ሊያጅብህ ነው፣ ታዋቂ ሰው ሊያጅብህ ነው ሲባል ምን አይነት ደስታ ነው የሚሰማ? እንደው በአላህ ግልጽ ስንነጋገር መላእክቶች አላህ ያከበራቸው ክቡራን የሆኑት አላህን ማምፁ አላህ የወደዳቸው መላእክት ሲያከቡስ በምን? በእንደዚህ አይነት አቀማመጥ። ወገሽየቱሙ ረሕማ፣ አላህ በእዝነቱ ይሸፍናቸዋል። አላህ ካዘነልህ ማን ሊጨክንብህ? ማን ቢጨክንብህ ሊጎዳ? አላህ ካዘነልህ። ወዘከረሁሙላህ ፊመን ዒንደህ፣ አላህ እሱ ዘንድ ካሉት መላእክት ዘንድ ያወሳቸዋል፣ ይፎክርባቸዋል። ኑና ባሪያዎቼን ተመልከቱ፣ ዱንያ ላይ ብልጭልጭ ነገር ትቼላቸው እኔ ጋር ለመቃረብ ኑ፣ የሚሰርቱ ሥራ ተመልከቱ። ፈኡሽሂዱኩም ይላል በሌላ ዘገባ፣ እናንተ መስካሪዎች ናችሁ። አኒ ቀድ ገፈርቱ ለሁም፣ እኔ ወንጀላቸውን ምሬያቸዋለሁ ይላል አላህ። ለማን? የአላህ ቤት የተቀመጡት። ለዚህ ነው የአላህ ቤት ሲባል ሙስሊሙ ልብ ላይ ትልቅ ቦታ ያለው። መስጊዱ ሲነካበት የሚቆጣው ሙስሊሙ ለዚህ ነው። ለአላህ ቤት ትልቅ ቦታ አለው። የአላህ ቤት የሥነ ምግባር መፍለቂያ ነው። የአላህ ቤት የሰላም መፍለቂያ ነው። የአላህ ቤት ደስታ የሚገኝበት ነው። የአላህ ቤት ጭንቅ ሲል ጭንቀት ማስወገጃ ነው። ያ ቢላል አሪሕና ቢሰላሉ እኮ ነቢዩ ሰለላሁ ዐለይሂ ወሰለም፣ አንተ ቢላል ወይ አረ በሰላት አሳርፈን አሉ። አዛን ብለ ይቃምን እንስገድ፣ ደስታ የምናገኘው በሰላታችን ነው። የት? የአላህ ቤት። መስጊዱ ሲነካበት ሙስሊም የሚያንገበግበው ከቤቱ ከምኑ በላይ ውስጡ የሚያቃጥለው ይህና መሰል ትልቅ ልዩ ስጦታዎች ስላሉት ነው። ዛሬ ግን አራዳንን ብልጥነን የሚሉ ሰዎች ደስታን ከአላህ ቤት ውጭ ይፈልጋሉ። ና ደስታን እናገኝ ይላሉ። የተለያየ ቦታ አይገኝም። ወላሂ
ደስታ የሚገኘው አላህ ዘንድ ስንቀርብ ነው። ስለዚህ ትንሽ ደቂቃ ስለ ዲንህ ለመማር ምን ለመማር ለምንድን ነው የምታንቀላፋው? ለምን ይጫጫናሃል? ብዙ ጊዜያችን ባልሆነ ነገር እያለፈብን ማለት ነው። ለኢስላም ስትሰራ ኸይር ነገር ስታበረክት ድንበር አንተን አይገድብህ። ለምን ከተባለ ኢስላም ዓለም አቀፍ ነው። ኢስላም የዓለም ዲን ነው። ኢስላም አላህ ዘንድ ብቻ እውቅና የተሰጠው ዲን ነው። ኢስላም የሁሉም ሙስሊም መግባቢያ ቋንቋ ተመሳሳይ ነው። መስጊድ ስገባ እዚህ አይደለም አውሮፓ ሄድክ መስጊድ ገባ፣ ሳውዲ ሄድ መስጊድ ገባ፣ ዱባይ ሄድክ መስጊድ ገባ፣ ቻይና ሄድክ ጃፓንም ሄድክ መስጊድ ስገባ ምንድነው ምን ለጀማው ሰላም አለይኩም ወይስ ሌላ ነው? ሌላ ሰላም አለይኩም አይደል? ጃፓን ስለሆኑ በእነሱ ቋንቋ የሆነ ነገር ምንድነው የሚባለው እንጨነቃለን። እንግሊዞች ስለሆኑ የአውሮፓ የሆኑ ስለሆኑ እንጨነቃለን። መስጊድ ነው የገባው ምንድነው የምትለው? አሰላሙ አለይኩም። እነሱስ እኛ አካባቢ አይደለም አገሩም ከለሩም እኛን አይመስልም። ስለዚህ ይላሉ እንዴ ሙስሊም እስከሆነ ድረስ ምን ይላል? ወአለይኩም ሰላም ይላል። በቃ መግቢያባ ኮድህ ነው። ሐጅ ለሄድክ ለምሳሌ አንድ አውሮፓ አጠገብ ሐጅ ተክቢራም እያለ ወይ ተልቢያም እያለ የሐጅ ስነ ስርዓት እየፈጸመ አስነጠሰውና አልሐምዱሊላህ ምን ትለዋል? ረሐሙከላህ እሱም ያህዲከላህ ይላል። በቃ ለምን ዓለም አቀፍ ተመሳሳይ ነው ኮዱ። ድንበር አያግድ። ለዚህ ነው 2013 ላይ እንደ አውሮፓውያን አቆጣጠር ዶክተር አብዱራህማን ሰሚጥ የሚባሉ ታላቅ ዓሊም አፍሪካ ላይ ተመልከቱ፣ ከባህር ማዶ መጥተው አፍሪካ ላይ አሉ የሚባሉ ስራዎችን ሰሩ። ባለኝ መረጃ 860 መድረሳዎችን ሰሩ፣ 5700 መስጂዶችን ገነቡ፣ 9900 ውሃ ጉድጓድ ቆፈሩ። በሳቸው እጅ ብዙ ሰው እስልምናን ተቀበለ። ጫፍ ላይ የነበሩ ሙስሊሞች ጽናትን አገኙ። እሳቸው ከባህር ማዶ ነው የመጡት። ግን ምን ይዟቸው መጣ? ኢስላም እስልምና ይዟቸው መጣ። ፊሊስጤም ያሉት ወንድሞች ሲጎዱ አይ ሀበሻ አይደለም እኛ ሰፈር አይደለም ትላለህ እንዴ? ወንድሞች ናቸው። ኢነመል ሙእሚኑና ኢኽዋ፣ አማኞች እኮ ማለት ወንድማማቶች ናቸው አለ አላህ። ወንድማማችነቱ ዓለም አቀፍ ነው። በምን የተገደበ አይደለም። ለዚህ ነው እኮ በሰሞኑ መስጊዶች ሲፈርሱ ዓለም ነው የጮኸው። ዓለም ለምን? የአላህ ቤት ነው። ከየትም መጣ ከየትም ሲመጣ ይሰጥ። እኛውን ከአዲስ አበባ መጣን ሀላባ አብረን ሰገድን አልሰገድን ይለያል። የትም ዓለም ብትሄድ ይሄ አዛን ተብሏል፣ እዛም አዛን። ምንም ለምን? ከአላህ በኩል ነው የመጣው። ምንም የሚቀያየር ነገር የለም። ሱብሃንአላህ። ስለዚህ ባለህበት አካባቢ ቦታ ምን አበርክቼ ነው የሚሄደው? ነገ የውመል ቂያማ ስሜ በምንድን ነው የሚጠራው? ሱብሃንአላህ። ብዙ ሰዎች ከመቃብር በላይ ከሞቱ በኋላ የሚታወሱ የሚጠሩ እኮ ብዙ ሰዎች አሉ። ለምሳሌ
ኢማሙ ነወዊ ሲባል ሰማላችሁ። ኢማሙ ነወዊ